በጣም አዝናለሁ በኔ ምክንያት ይሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር ያው በአንዴ ወጥቷል ምንም ማድረግ አልችልም እረዳለሁ በደንብ ይገበኛል እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል እረዳለሁ በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት የኢትዮጵያ አባቶች ጸሎት የወጣቱ ጸሎት ሁሉም በየእምነቱ እንዲጸልይልኝ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው ምናልባትም ይህንን አጋጣሚ በመጠቀም በኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ ገንዘብ እንዳይሰበሰብ አደራ ማለት ወዳለው ይሄንን መልእክቴ ደግሞ ለሁሉም አድርሱ ጸልዩልኝ ሌላ ምንም እርዳታ አያስፈልገኝም አመሰግናለሁ ህይወት ግን ቅርም ይል የጎደለኝ የምትለው ነገር ምንድነው አቤት ጤና ሁሉ ነገር ሙሉ ነው የሚበላውን አላጣው የሚጠጣውን አላጣውም ሰው አላጣው ጤና ነው ያጣውት እግዚአብሔር ግን እንደሚያድነኝ አምናለሁ እሱ ይፈውሰኛል ሌላ ምንም ያጣውት ነገር የለም ግን ደግሞ እግዚአብሔር አለ ከሁለት ወር በኋላ ግን ከሀገር ውጪ እሄዳለሁ ታከማለሁ የምርተን ነው አንዳንድ ነገሮችን ከመውጣቴ በፊት ማስተካከል የሚፈልጋቸው ነገሮች አሉ እኔ ሲሄድ የሚበላሹ ነገሮች አሉ እኔ እስከሚመለስ ድረስ እኔ የጀመርኩት ራዕይ መንቀሳቀስ አለበት ቆሞ መጠበቅ የለበት የያዝኩት የኢትዮጵያን ህዝብ አደራ ነው የእናቶችን አደራ ነው የአባቶችን አደራ ነው እኔ አንድ ሰው ብቻዬን ብዙዎችን እየመጥፋት የለብኝም እኔ ራሴን እየጎደው እዛ ቦታ ላይ እኔ ራሴ ወድቄ ሌሎችን ማቆም አለብኝና በተለይም የጀመርኩትን ይሄንን ተቋም በዚህ 2 ወር ውስጥ መስመር ውስጥ ማስገባት አለብኝ ብዬ አስባለሁ ይሄንን ለማድረግ በቅርቡ ወደ ደቡብ አፍሪካ እሄዳለሁ ደቡብ አፍሪካ ላይ ደጋግ ልብ ያላቸው ኢትዮጵያውያን አሉ ለዚህ ራዕይ ድጋፍ ያደርጋሉ መሰረቱን መጣል ፈልጋለሁ ከኔ ጤና የሚያስቀድመው የዚህን ተቋም መሰረት ማስቀደም ነው እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጪ መሄድ ፈቃደኛ አይደለሁም ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው ጊዜው ደርሷል እግዚአብሔር መልካም ነገርን ያደርጋል ምንም የሚያሳስብ የሚያስጨንቅ አይደለም እግዚአብሔር በእኛ የጀመረውን በእኛ ይጨርሳል